ከየትም ይሁን ከየትም በክብራችሁ ላይ ተረማምደው ሲመጡባችሁ ከምትሰሩት ስራ ጋር በፍጹም አታገናኙት አንደኛ ሁለተኛ ደግሞ የግል ጉዳይ ነው ለኔ ነው የተወረወረው ያ መርዛማ ቃል ብላችሁ አትወሰዱት በፍጹም አትወሰዱት ምን አለ ያኔ ሰሚራ እንዲህ አርገሻል ሰሚራ እንዲህ ነሽ ሲባል ሳምቼ ማለፍ ችዬ በነበር ስራዎችን አጠናክሬ ዛሬ ብዙ መስራት የምችልበት አቅም ይኖረኝ ነበር ብዙ መሻገር ወይንም ብዙ ግንኙነቶችን ማስተካከል ይችል ነበር በነገሮች ላይ ስንሆን መቋቋም ባለመቻላችን ማለፍ ባለመቻላችን ወደ ግል ወደ ራሳችን ጣታችንን በመቀሰር እኔ ላይ ነው ያለው ጉድለቱ በሚል የነሱን መርዛማ ያስተሳሰብ ብክለት የራስ መተማመን ድክመታቸውን ወይም የቀናታቸውን እነዚህ ነገር ወይም የመረዳት ችግራቸውን ወደኛ አምጥተን ከስራችንም ከህይወታችንም ከግንኙነቶችም hatta ህልማችን ላይ እንኳን እንዳንለፋ እንዳንሰራ በራስ መተማመናችን እንዲጎል የሚያደርገን ነገር ነውና ሰዎች የሚሰነዝሩባችሁን ነገር ወደ ግል ይሄ እኮ ለኔ ነው የሚገባው እኔ ነው ያሉት እኔ ነው ብላችሁ አታስቡ ያ የነሱ ማንነት ነው በቃ እነሱ ያ የተረዱበት መንገድ ነው እነሱ ያ ያዩበት መንገድ ነው የሚለው ነገር ሁሌም በመሰሩት ነገር ውስጣችሁ ይኖር ማለት ነው ይሄ እነሱ አስተያየት ነው ይሄ እነሱ ነው የሚወክለው ማው بالضروره يعني እነሱ ያሉት ነገር صح يعني ማንንም ይሁን ማንንም ትልቅም አረጋችሁ ትንሽም የተከበረም አረጋችሁ የተዋረደ ማንንም እናንተ ላይ አንስቶ የሆነ ነገር ቢጥልባችሁ በመልካም ነገር እንድትመልሱት ከፈለጋችሁ እጥፋ ቢለት ይሄ አህሰን የሚመጣውን ሰይዕ የሆነ ነገር የሚመጣው መጥፎ ነገር በመልካም መልስ የተባሉት ያ አቅም እንዲኖረን የሆነ አእምሮአችን ላይ የሆነ በመልካም መመለስ የሚለው ነገርኛ ውስጥ እንዲፈጠር ከፈለግን ያ ሰው የራሱን እይታ ነው ያስቀመጠው ይሄ እኛ ውስጥ መፈጠር አለበት ሐቂቃተን ማለት ነው ውድ እህቶቼ ራሳችሁን ላለመድማት ራሳችሁን ዝቅ ላለማረክ ክብራችሁን ላለማጣት ለምን እናንተ እንድትናደዱ ታስቡ እናንተ ራሳችሁን እንድትንቁ ራሳችሁን እንድታዋርዱ ተበሳጭታችሁ ልክ እንደነሱ አስቀያሚ ቃል እንድትወረውሩ ተፈልጎ እስከሆነ ድረስ ንዴታችሁን እስከሆነ ድረስ የሚፈልገው ንዴታችሁን ተቆጣጣራችሁ ያን ለምን ስትናደዱ በእነሱ ልክ ወርዳችሁ እንድትመላለሷቸው ይፈልጋሉ ያኔ ደግሞ እናንተ ለነሱ ክብር ሰጣችኋቸው ማለት ነው የሚፈልጉትን ነገር መለሳችሁላችሁ እኔ አንቺን ላናድሽ ፈልጌ አንቺን እንደዚህ ነሽ ብዬሽ እኔ ለዛ ነገር አንቺ መልስ የምትሰጪኝ ተበሳጭተሽ ስሜትሽን በንግግርሽም ይሁን በተግባርሽ ካሳየሽኝ خلاص ታርጌቴ መጥቷል ማለት ነው አንቺን ለማበሳጨት ብዬ ነው የተናገርኩት ተበሳጭተሻል ስለዚህ ያቺ ነገር ውስጥሽን ነክታሻለች ወይም አሳምማሻለች ማለት ነው ውድ እህቴ ስለዚህ ኢንሻአላህ ሰዎች ሲናገሩና ሲወረውሩት ለኛ ነው ብላችሁ አንድ አታስቡ ሁለተኛ በራስ መተማመን